ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁ እናንተስ? እናንተ ጋር ሁሉም ሰላም፣ ሁሉም መልካም። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምን አለበት እናንተን አይጎዳም፣ የምትከፍሉበት የለም። ላይክ ሼር ሰብስክራይብ አርጉ፣ አበረታቱኝ። ምን አለበት? ምንም የምትከፍሉበት ነገር የለም። እኔ ግን ይጠቅመኛል። ሰብስክራይብ ብታደርጉ ብታበረታቱኝ ምን አለበት? አያከፍሉበትም እና እንዳትረሱ ይላችኋለሁ። ወዳችኋለሁ። ወደ ሌላ ቪዲዮ ሲገባ እንግዲህ ውዶቼ እንደኔ ሰው ቤት ወደ ሰው ሀገር ያላችሁ ማለት ነው። ሰው ሀገር ያላችሁ እንግዲህ ሰርቼ እለወጣለሁ፣ ሰርቼ ራስን አቋቁማለሁ ብላችሁ ነው ከሀገር የምትወጡት። አንዳንዶቻችሁ በጣም ትገርማላችሁ። ቤተሰብ እያለ ትዳርም ቢሆን ትዳር ውስጥም ቢኖር እንግዲህ ትዳር ውስጥም ቢኖር ሙሉ በሙሉ አላምነውም። አንድ እህታችን አግብቼ እንግዲህ እሷ እንደምንም ታግባ በምንም ይገናኙ አግብታለች። አግብታ አብራ እየኖረች እያለች ኑሮዋ እንግዲህ አልተመቻትም እና ወደ ሰው ሀገር ትሰደዳለች። ወደ ሰው ሀገር ስትሰደድ ብር ትልክና ለባልየው ቤተሰብ እያለ ወንድም እህት ይኖራሉ። ለባልየው ብር ትልካለች። ብር በምትልክበት እሱ ቤቱን ሰራው፣ ቦታ ገዛው፣ ቤቱን ሰራው ብሎ ይላታል። ቤቱን ሰርቶ ቦታም ገዝቶ ቤት ሰርተዋል፣ ሰርቻለሁ ብሏታል። ከዛ በሌላኛ ጊዜ ህጋዊ አይደለም ቤቱም ተሽጧል፣ ፈርሰዋል። በቃ ሁሉም ነገር የማይናገር ነገር የለም ፈረሰ ብሎ አለኝ። ከዛ ውዬ አድሬ ቆይቼ ብዙ ነገር ምሰማ አይደለም ጥሩ ነገር፣ የእሱን ነገር ጥሩ አልሰማም። ምንድን ነው ብዬ ስጠይቀው እንዲህ ብሎ ነገሩኝ። ሲነግሩኝ ቀጥታ እሱን ጠየቅኩት። እሱን ጠይቄው አዎ ትክክል ነው ሌላ ጓደኛ ይዣለሁ፣ ትዳር ይዣለሁ ብሎ ነገረኝ። እንዴት አደርጋለሁ ብዬ ስል በቃ ቸግሮኛል፣ ኑሮ ማሸነፍ ስላቃተኝ። አስቡ እንግዲህ እሷ ብር እየላከች ኑሮ ከብዶ ሳይሆን ጠግቦ ነው። ኑሮ የሚከብደው አንድ ሰው ኑሮ የሚከብደው ምረዳ ሰው ሳይኖር ኑሮ የሚከብደው። እሷ ብር እየላከች ለእናት ለአባት ለወንድም ሳትልክ ለሱ ትልካለች። ቤት ሰራው ቦታ ገዛው ይላታል። ከዛ ደግሞ ይጋዩ አይደለ ፈረሳ ይባላል። ግን ቦታው እያለ ነው እሱ ሌላ ምስት እሷ በሰራችበት ቤት ሌላ ምስት አገባ። አስቡ እንግዲህ ይሄም ደግሞ ለሁላችሁም ትምህርት ይሆን። ለሁላችሁ ለማታውቁ ሰው እሷ እንኳን አብራ ኖራለች። እንግዲህ ጉልበቷን ፈጣሪ ይተካላት። እሱ ባለጌ ነው፣ እሱም አይኖርበትም። ሌሎቻችሁም ምንም ሳታውቁ ምኑንም ሳታውቁ ነው ብር ልካችሁ ቤት እሰራለሁ እንዲህ አድርጌ እጠብቅሻለሁ ስል ብር የምትልኩ ብዙ ሰዎች አላችሁ፣ ብዙ እህቶቻችን አላችሁ። ይሄ እንደዚህ አይነት ያጋጥማል። እሷ እያወቀች በሰርግ አግብታ ነው እንዲያረጋት። ሌሎቻችሁ ምኑንም ሳታውቁ አብረን እንኖራለን በማለት ብቻ ብር ልካችሁ ግማሻችሁ መኪና የምትገዙ አላችሁ፣ ግማሻችሁ ሞተር የምትገዙት አላችሁ፣ ግማሻችሁ እቤት አሳድሳለሁ እንዲህ አረጋለሁ አርጅቶብኛል ቤቱን አሳድሼ እጠብቅሻለሁ ስል ብር የምትልኩት አላችሁ። ግን ራሳችሁን ጠብቁ። እናንተ እንዴት አድርጋችሁ ነው ብሩን የምታመጡት? በቀላል ነው የሚመጣ? አረብ ሀገር በቀላል አይመጣም።
ከጠዋት እስከ ማታ ቆሜ ኩላሊት በሽተኛ ሁኜ ወገቤን ከጠዋት እስከ ማታ የምቆምበት ወገቤን ሀሙኝ በሽተኛ ሁኜ የራስ ምታት በጭንቀት የተነሳ የራስ ምታት ተነስቶብኝ በሽተኛ ሁኜ ነው ብር የማመጣ እንጂ በቀላል አላመጣም። ጠዋት ሌሊት ደግሞ ሌሎቹ የሚተኙት አሉ፣ ሌሎቹ ደግሞ የማይተኙት አሉ። ብዙ እንደ ቤቱ ይለያያል። በአንድ አይን አላፍ እየተጠበቀ በአንድ አይን ነው የምተኛ። እንዲተኝቼ እንዲያሳልፈ ነው እንደ ብር ምልከው ለሌላ ሰው ለማላክ ሰው እንደዚህ አድርጌ አልክም። እህቶቻችን ስንቶቹ በሰው ሀገር ለፍታችሁ አሳልፋችሁ ብራችሁ አካውንታችሁ ላይ አስቀምጡ። አካውንቱ አይጠፋም። ከአካውንቱ ላይ አትላኩ ለሰው፣ አካውንታችሁ ላይ አስቀምጡ። ስትገቡ ደረሰኝ የላክሽበት ደረሰኝ አስቀምጠሽው ሄደሽ ትወስጃለሽ። ያኔ የፈለግሽውን አድርገሽ መኖር ትቻለሽ። አንቺ ባለሽበት ያ ባልተብየው ደህና ሰው ይመጣላችኋል። በአየር አትጋቡ። ዛሬ አግብታችሁ የዛሬ ወር ወይ የዛሬ ዓመት የምትፋቱት በብራችሁ ብሎ ነው የሚወዳችሁ እንጂ ትዳር ፈልጎ አይደለም። ትዳር የሚፈልገው ግን አካል መጥቶ ነው ወይ እቺ ትሆንልኛለች ብሎ የሚያው እና ራሳችሁን ጠብቁ ነው የምላችሁ። ብራችሁን አትላኩ። በሰው ሀገር ተቃጥላችሁ ሰርታችሁ ለሰው ጥቅም አትኑ ነው የምላችሁ ወገኖቼ። ይሄንን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ትምህርትም ነው ለሁሉም አዳርሶ። ሰላም ሁኑ። ፈጣሪ ከእናንተ ጋር ይሁን። ሰላም ሁኑ። መልካም ቀን